ክፍል 6 ሚስጥር። ሰላም እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ ያልኩኝ ክፍል 6 ሚስጥርን ይዤላችሁ መጥቻለሁ። አብራችን ቆዩ። ሚስጥር ቤቱን አዘጋጅታ ጨርሳለችና ሊባኖስና የአላዛር አባት አቶ ኪዳኔ በጸሎቱን ይዘዋት እስኪመጡ እየጠበቀች ነው። እየተቁነጠነጠች ቁጭ ከዛ ብድግ ቤቷ ወጥታ አይት ከዛ መለስ በጣም ጓጉታለች። በጣም ፍራሿ ላይ ጋደም አለች። ወዲያው በር ተንኳኳ። ሚስጥር ተንሰፍስፋ ተነስታ ከፈተች። ዊልቸር ላይ የተቀመጠችውን የእህቷን የዊልቸር መግፊያ እጀታ ከአቶ ኪዳኔ ይዘው ታየች። ሊባኖስም የበጸሉትን ሕክምና ላይ እያለች የምትገለገልበትን እቃዎች በአነስተኛ ሻንጣ ጠቅጥቃ ይዛለች። ሚስጥር በሩን እንደከፈተችው አይኗ እህቷ ላይ አረፈ። እህቴ ያለች። በጸሎትም ሚስጥሬ ብላ እጆቿን ለማቀፍ ዘረጋቻቸው። ሚስጥር ጎንበስ ብላ በጸሎትን እቅፍ ውስጥ አስገባቻት። በጸሎት ሳግ እየተናነቃት ይህ ጠረንሽ በጣም ናፈቀኝ፣ ናፍቆኝ እንደነበር ታውቂያለሽ አለቻት። ሚስጥርም ጽናትም ሴቃ ባዘለ ድምፅ እኔ ለራሱ በጣም ናፍቀሽኝ አላለቻት። ሳመቻት። ሊባኖስ ከት ብላ ስቃ አይ ሚስጥር በቃ አንቺ ናፍቀሽኝ ያለ ማለት ናፈቅሽኝና የምትይው የኔ ቆንጅዬ፣ ቆይ መቼ ነው ቃሉን በስነ ስርዓቱ ጠርተሽ ማረግ የምታሳያት? ደግሞ አልናፈኩሽም እንዴ? ትናንት እኮ ነው የተገናኘ ነው አለችና እጇን ዘረጋችላት። ሚስጥርም ከበጸሎት እቅፍ ወጥታ ወደ ሊባኖስ ተጠግታ እቅፍ አረገቻትና አንቺም ናፍቀሽኛል፣ ያላንቺማ መቼ ይሆንልኛል አለቻት። ሊባኖስም እውነት ነው ሚጢጢዋ አለችና ሳመቻት። ሚስጥር አቶ ኪዳኔን አየት አድርጋ እጇን ዘረጋችላት። እሱም እጁን ዘረጋላት። ተጨባበጡ። ወዲያው ኑ ግቡ አለቻቸው። ከዛም ተከታትለው ገቡ። ሚስጥር ሊባኖስ ምግብ ማቀራረብ ጀመሩ። ሚስጥር የቆረጠችውን የቁርጥ እንጀራ ልታዚዝ ስትል ሊባኖስ ቆይ እኔ አስይዛለሁ አንቺ ቡናውን አፊው አለቻት። ጽናትም እሺ ልቦዬ አለችና ቡናውን ለማፍላት ቁጭ አለች። ሚስጥር በጸሎትን አየቻት። በጸሎት አይኖቿን ወደ አንድ አቅጣጫ አድርጋ ታርገበግባለች። ሚስጥር ግራ ገባት፣ ግን ዝም አለች። ምን እየተፈጠረ እንደሆነ ግራ ገባት። ሊባኖስን አየች። አይናቸው ሲገጣጠም ሁለቱም አይናቸውን መለሱ። ሚስጥር ምሳቸውን ከበሉ በኋላ ቡና መቁላት ጀመረች። አሁንም በድጋሚ በጸሎትን አየቻት። ካፈጠጠችበት አይኖች መለስም አላደረገችም። ሁሉም በልተው ጨርሰዋል። ሲበሉ በጸሎትን ሊባኖስ ነበር ያጎረሰቻት። ሚስጥር ግራ ገባት። ወደ ሊባኖስ ዞራ ሊባኖስን በጥያቄ አስተያየት አፈጠጠቻት። ሊባኖስ ግን ዝም ብላ ከአቶ ኪዳኔ ጋር ማውራቷን ቀጠለች። ሚስጥር አቁነጠነጣት። ቡናውን ቆልታ ስትጨርስ ልትወቅጥ ውጪ ወጣች። ቡናውን እየወቀጠች ጆሮዋ ወደ ቤት ጣለች። የሹክሹክታ ድምፅ ይሰማታል። ምንም እንደሚሉ ግን አልተሰማትም። ቡናውን ወቅጣ ወደ ቤት ስትመለስ ሊባኖስና አቶ ኪዳኔ ዝም አሉ። ሚስጥር ጨነቃት። ሁለቱንም በተራ አይታቸው አይኗን መለሰች። ሚስጥር ጀበናው ላይ ውሃና የቡና ዱቄት ጨምራ ጣደችው። ቡናውን ጥዳ እስኪፈላ ፈልቶ እስኪሰክን ሁሉን በተራ አየቻቸው። በጸሎት ምንም ቃል ቤት ከገባች በኋላ አላወጣችም። ቡናውን ቀድታ ልትሰጥ ስትል ሊባኖስ ቆይ እኔ እሰጥልሻለሁ ስትል ሚስጥርን አይ እኔ እሰጣለሁ አለች። ሊባኖስ ቁጭ በይ አልኩሽ አለችና ተቆጣቻት። ሚስጥር ግራ ተጋባች። እሺ አለቻት። ሊባኖስ ቡናውን
በጸሎት እጇን እንኪ ያዢ ቡና ብላ ሰጠቻት። በጸሎትም በዳበሳ መልክ ተቀበለቻት። ጠጥታ ስትጨርስ ሊባኖስ ተቀብላት ለጽናት ሰጠቻት። ሚስጥር ይበልጥ ግራ ገባት። ሳታስበው እንኪ ያዢ ቡና አለችና አንደኛው ተፈልቶ ሁለተኛው ሊቀዳ ሲል ሊባኖስ ስልኳ ጠርቶ ወጣች። ሚስጥር ቡናውን ቀርታ ለጋሽ ኪዳኔ ልትሰጣቸው ስትል ቆይ እኔ እሰጥልሻለሁ ሲሏት ሚስጥር ብስጭት ብላ አይ ምንድነው እኔ እሰጣለሁ ምናምን የምትሉት አለችና ለሳቸው አቀበለቻቸው። ከዛም ለሊባኖስ ማስቀመጠችላት። አቶ ኪዳኔ ፊት በፍራቻ ተውጠዋል። ሚስጥር ሌላኛውን የበጸሎትን ቡና አንስታ ለመስጠት በጸሎት ፊት ቆመች። ቡና የያዘውን እጇን ወደ በጸሎት ዘረጋችው። በጸሎት ግን እጇን አልዘረጋችላት። ሚስጥር በጸሎት ላይ ማየት የተሳነው ሰው ፊት ስታይ በእጇ የያዘችውን ቡና በቁሟ ለቀቀችው። ሚስጥር በዛ ሰዓት ራሷን አልነበረችም። ውስጧ ዝብርቅርቁ ወጥቶ ነበረ። ደርቃ ቀረች። በቆመችበት የያዘችውን ትኩስ ቡና እግሯ ላይ ቢደፋም አልተሰማት። በጸሎት ቡና ወደ ወደቀበት እጆቿን በመዳበስ አይኖቿን ወደ ጣሪያ ወረወረችው። በጸሎት ለስለስ ባለ ድምፅ ምንድነው? ምን ተፈጠረ? አለች። ሚስጥር አይሆንም ብላ ጮኸች። ያኔ ሊባኖስ በፍጥነት በሩን በርግዳ ገባች። ሁሉም ሚስጥርን ለማረጋጋት ቢሞክሩም አልቻሉም። ሚስጥር አንዴ ነቃ ብላ አይ ሊሆን አይችልም ትላለች። ከዛም ፍስስ ብላ ትቆያለች። ሊባኖስ ሚስጥርን ደግፋ ፍራሽ ላይ ጋደም አደረገቻት። ሚስጥር ግን በጭራሽ ውስጧ አላረፈም። መንቀጥቀጥ ጀመረች። ሊባኖስ በጣም ደነገጠች። አቶ ኪዳኔ እንደዛው በጸሎት ምን እንደተፈጠረ ብትጠይቅም ምላሽ አላገኘች። ከዛም ቀዝቀዝ ባለ ድምፅ ሚስጥሬ ደህና ነሽ እህቴ ያለች። መልስ አልተሰጣት። ከዛም ሊባኖስ እህቴ ደህና ነች አለች። አሁንም ዝም። ከዛም ጮክ ብላ መልሱልኝ ብላ ጮች። ሊባኖስ ፈጠን ብላ ወደ በጸሎት ቀርባ ደህና ናት አታስቢ፣ እንዲህ ሆነሽ ማየት ከብዷት ነው። የሚወዱት ሰው በዚህ መልኩ ተጎድቶ ማየት ያማል አለቻት። በጸሎትም የሊባኖስ ንግግር የገባት ትመስላለች። ልክ ነሽ ብላ ኡፍ አለች። ሊባኖስ ሚስጥርን ለማረጋጋት ወደ ጽናት ሄደች። ሚስጥር አሁንም አልተረጋጋችም። ይህ ነገሩ ለቀናት ዘለቀባት። ከዛም በሂደት እየለመደችው መታ እህቷን መንከባከብና ማገዝ ጀመረች። በጊዜ ሂደት በጸሎት ማየት ባለመቻሏ ተስፋ ቆረጠች። ሚስጥር ግን ተስፋ እንዳትቆርጥ የሚቻላትን ሁሉ ታደርጋለች። ለእሷ ብላ ማየት መስማት የማይችሉ ሰዎችን ታሪክ አፈላልጋ ታነብላታለች። ለምሳሌ ስለ ሄለን ኬለር ለበጸሎት ብርታት፣ ለሚስጥር ደግሞ ድልን ሰጥታቸዋለች። ሚስጥር ትምህርቷን አላቋረጠችም፣ ምክንያቱም ሊባኖስ ታግዛታለች። የሚስጥር የቀን ተቀን ድርጊቷ ሌሊት ተነስታ ለእሷና ለእህቷ ሊባኖስ ቤታቸው ካደረችም ለእሷ ቁርስ ሰርታ ቤትም አጸድታ ትምህርት ቤት ትሄዳለች። ሄዳ 6:30 ትመጣለች። ከትምህርት ስትመለስ 30 ደቂቃ ያክል ተኝታ በድጋሚ ተነስታ ታጠናለች። አጥንታ ስትጨርስ 9:30 ይሆናል። ከዛም ማታ የምትሸጠውን ምግብ በሊባኖስ እርዳታ ትሰራለች። በራቸውም ላይ በዳቦ የሚበሉ ቀለል ያሉ ምግቦችን እንሸጣለን ብለው እሷና ሊባኖስ ካርቶን ላይ ጽፈው ነው የለጠፉት። ሚስጥር የቤቱን ስራ ስትሰራ ሊባኖስ እና በጸሎት ከሊባኖስ መኖሪያ ያመጣሉ። የሊባኖስም የደረሰችበትን ታግዛታለች። አቶ ኪዳኔ በጸሎት ለሕክምና የተጠየቀችውን ብር መክፈል ስላቃታቸው በ3ኛው ወር ነበረ ከነ ቤተሰቦቻቸው አድራሻቸው የጠፋው።
ገፍታሪው ልጅም ያንን ቀን ነበረ የተሰወረው። የሰፈሩ ሰው የቡና ቁርስ መሆናቸውም ቀጥሏል። እና ደግሞ ሚስጥር በክፍል ከፍ ባለች ቁጥር በውበቷ ያልተማረከና ያልጠየቃት እኩያ ወንድ የለም። ውበቷ በጣም ሲጨምር ቤቷ ድረስ ዱርዬው ጨዋውም እየመጣ ያብረሽኙኝ ማመልከቻውን ያስገባል። በሌላ በኩል ቆንጆ ቡዳ ቆንጆ ነው እያሉ የተቀሩት የሰፈሩ ነዋሪዎች ያበሽቋት ጀመረ። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ክፍል 6 አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከኔ ጋር ስለቆያችሁ በጣም አመሰግናለሁኝ። ቀጣይ በክፍል 7 እንገናኝ። ቸርን ሰንብቱ።